አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የሞሰብ ዳንቴል አሰራርን ከባለፈው ቀጥለን እንመለከታለን ማለት ነው። በባለፈው የዳንቴል አሰራር አጀማመሩን አሳይቻችሁ ነበረ። ዛሬ ደግሞ የሞሰብ እፊያውን ጨርሰን በእንደዚህ መልኩ ማለት ነው። በዚህ መልኩ ጨርሻለሁኝ። ይቺ አሁን የሞሰብ እፊያዋ ናት ከላይ ያለችው ማለት ነው። ካሁን በኋላ እንግዲህ ዲዛይን አውጥተን እንትን እንላለን ማለት ነው፣ እንሰራለን ማለት ነው። በመጀመሪያ እኔ አሁን ልሰራ ያሰብኩት የአናናስ አሰራር ነው የምሰራው ማለት ነው። ያው ለሞሰብ ዳንቴል ማዕዘኖቹ 4 ነው የሚሆኑት ማለት ነው። እዚህ ጋር ማዕዘኑን ስናወጣ የፊያዋን የግጥሟን ከሰራን በኋላ ለ8 እናካፍለዋለን፣ ለ8 ማለት ነው። ይሄንን ምን ታረጋላችሁ መሰላችሁ? እንደዚህ ታጥፉታላችሁ። ታጥፉትና ትቆጥራላችሁ መጀመሪያ ማለት ነው። ትቆጥራላችሁ፣ መቁጠር አለባችሁ ማዕዘን ለማውጣትም እንደገና ዲዛይን ለማውጣትም ማለት ነው። እኔ አሁን እንደዚህ አጠፍኩኝ። እቺን መሃል ላይ በእስክሪብቶ እንደዚህ እቀባታለሁ ማለት ነው። ከዚህም ጋር እንደዚህ ከወዲያና ከወዲህ ስንት ይሆናሉ? 2 ማለት ነው። 2 ማዕዘን። ከዛ ከዚህና ከዚህ 2 ማዕዘን ማዕዘኖቹ ስንት ይሆናሉ? 4 ይሆናሉ ማለት ነው። እዚህ ጋር 1 ማዕዘን አለ፣ እዚህ ጋር 1 ማዕዘን አለ፣ እዚህ ጋር 1 ማዕዘን አለ፣ እዛ ጋር 1 ማዕዘን አለ። በጠቅላላ ስንት ይሆናል? 4 ማዕዘን ይሆናል ማለት ነው። ይሄ እንደዚህ ማለት ነው። እኔ ስላጠፍኩት ነው፣ አጥፈን ስለምንቆጥር ማዕዘኑ ልክ መምጣት አለበት። መሃል ላይ 2፣ ዳርና ዳር ላይ 1 በጠቅላላ ስንት ይሆናል? 4 ማዕዘን ይሆናል ማለት ነው። አሁን ዙር ገጥመን እንገናኛለን ማለት ነው። እሺ አሁን እዚህ ጋር ሰንሰሎቹን 5 አድርጌ ነው 5 ማዕዘን። ከዛ ቀጥዬ 2 1 ማለት ነው እቆጥራለሁ። እዚህ ጋር ማዕዘን አውጥቼ 1 2 3 4 5 ማዕዘን ካወጣሁ በኋላ 5 ሰንሰል እሰራለሁ። 5 ሰንሰል ከሰራሁኝ በኋላ 1 2 3 4 5 ስድስተኛዋ ላይ 2 1 እሰራለሁ ማለት ነው። ከዛ ቀጥዬ ማዕዘን ነው የማወጣው። አሁን ማዕዘን ላይ ነኝ ማለት ነው። 1 እስካሁን 5 ነበር የሰራነው። የመጀመሪያው ይሄ ገመዱን 5 ነው የሰራነው። አሁን ግን 5 አንሰራም። የምንሰራው ስንት ነው? 3 ማለት ነው። 1 2 3 እንሰራና ቀጥታ መተን እዚች ማዕዘን አለች። ማዕዘኗ ላይ ስንት እናወጣለን? 2 1 ከዛ አሁንም እንደግማለን 2 ከዛ 2 ሰንሰል እንሰራለን። 1 2 አሁንም ድጋሚ መልሰን እዛችሁ ላይ 2 እንሰራለን። 2 ማለት ነው። 1 2 ከዛ ስንት ይሆናል? እዚች ጋር ስንት ማዕዘን አወጣን ማለት ነው። 2 ጠልፈን ማዕዘን አወጣን። 2 እንጠልፍና መሃል ላይ 2 ሰንሰል እንሰራለን። ከዛ ድጋሚ 2 ደግሞ እዛው መሃል ላይ እዛው ላይ እንጠልፍና ምን ትሆናለች? ማዕዘን ትሆናለች ይቺ ማለት ነው። ከዛ አሁን 3 ሰንሰል እንሰራለን። 1 2 3 እንሰራና ቀጥታ እዚህ ጋር አንዲ ቦታ ላይ 2 አንድዮሽ የሰራንበት አለ ማለት ነው። ይሄ እዚች ጋር 10 እንጠልፋለን ማለት ነው። የአናናስ አሰራር ነው የምንሰራው። 10 እንጠልፋለን። 1 2 3 4 5 6 7 8 9
9 10 ሞላ ማለት ነው። ይሄው ይቺ 10 ናት። እዚች አንዷ ክፍት ቦታ ላይ 10 አንዳንድዮሽ እንሰራለን ማለት ነው። 10 አንዳንድዮሽ ማዕዘን 10 አንዳንድዮሽ ማዕዘን 10 አንዳንድዮሽ ያ ማለት አራት ማዕዘን አለ። ከዛ መሃል ላይ ሁለትዮሽ ላይ ምን እናደርጋለን? 4 አንዳንድዮሽ እንጠልፋለን ማለት ነው። ይቺ ማለት ነው። ይቺ 4 አንዳንድዮሽ ናት። ከዛ ቀጥለን ምንድነው ማዕዘን ነው። አሁንም ማዕዘን ተመሳሳይ ስንት ሰንሰል እንሰራለን? 3 ሰንሰል ማለት ነው። 3 ሰንሰል 1 2 3። ከዛ ቀጥለን እዚህ ጋር ማዕዘን ነው የምናወጣው። ማዕዘኑ ላይ 2 አንዳንድዮሽ 1 2 ከዛ 1 2 ሰንሰል እንሰራና አሁንም እዛችሁ ጋር አንዴ እንደግማለን ማዕዘን ላይ ማለት ነው። ይቺው ይሄው 1 2 ማለት ነው። እዚህ ጋር ማዕዘን 2 አንዳንድዮሽ አንድ ቦታ ላይ 2 ጊዜ ነው የምንደግመው። 2 ጊዜ ማለት ነው። ይሄው እንደዚህ ታረጉና ማዕዘኑ አይቀየርም። ማዕዘኑ አጨምሩበትም አቀንሱበትም በቃ እስከመጨረሻው በዚህ መልኩ ነው የሚሄደው ማለት ነው። በዚህ መልኩ ከዛ አሁንም 3 ሰንሰል 1 2 3 ሰንሰል ሰራላችሁ። ከዛ አሁን እዚህ ጋር 3 ሰንሰል ከሰራን በኋላ 10 የጠለፍናቸው አሉ አይደለም? 10 አንዳንድዮሽ ጠልፈናል። እዚህ ጋር 10 አንዳንድዮሽ ላይ አሁንም ድጋሚ 10 አንዳንድዮሽ እንሰራለን። ግን ስንሰራ እንዴት መሰላችሁ? ከውስጥ አይደለም የምንጠልፈው፣ ከውጭ ነው የምንጠልፈው። እንደዚህ ማለት ነው። እንደዚህ አድርጋችሁ እንደዚህ ከውጭ አንዴ ትጠልፋላችሁ። ያናና ስንሰራ ከውስጥ አንጠልፍም። አንዴ ከውስጥ አድርገን ከውጭ ነው የምናወጣው ማለት ነው። ይሄን ታረጋላችሁ። እዚች ውስጥ አንዳንዷን ስንት ጊዜ ትጠልፋላችሁ? 10 ጊዜ ማለት ነው። ተመሳሳይ ግን ከውጭ ነው የምትጠልፉት። እያንዳንዷ ከውጭ ትጠልፋላችሁ። አንድ ሁለት ሶስት አራት እንድገባችሁ እያልኩ ነው የምቆጥረው። 4 5 6 አሁንም እንደዛው እነዚህን እስከምንጨርስ ድረስ እንጠልፋለን ማለት ነው። 6 7 ከውጭ ነው የምንጠልፈው። 8 9 10 ቅድምም 10 ነው የጠለፍነው። አሁንም ድጋሚ እዛው ጋር ከውጭ እየጠለፍን 10 ጊዜ ነው የምንጠልፈው ማለት ነው። ያናን 10 ለመስራት ይሄው 1 2 3 4 5 6 7 8 9 10 ይሄው ሁለተኛ ነው። እዚህ ጋርም 10 ጠልፍ ያለው እዚህ ጋርም 10 ጠልፍ ያለው። ግን ይሄ ልዩነቱ ምንድነው? የመጀመሪያው ያኔ ከውስጥ አይደለም። ሁለተኛው ላይ ስንጠልፍ ግን ከውጭ ነው የምንጠልፈው። ከውጭ ክሮሹን ከታች አምጥተን ክሩን ከላይ መምዘዝ፣ ያ ማለት እንደዚህ ይሆናል ማለት ነው። የእንደዚህ መልክ ያመጣል። ያው አሁን ትንሽ ስለሆነ ብዙ ስለማይታያችሁ ነው። ተለቅ ሲል በደንብ ይታያችኋል ማለት ነው። እሺ እንደዚህ አድርገን አሁንም ዙሪያውን እንቀጥላለን ማለት ነው።
ዙሪያውን አሁንም ሶስት ሰንሰል ይሄ ማዕዘን እንትን ዲዛይኑን ጨርሰን አዲስ እስከምንጀምር ሰንሰሉ አይቀየርም። ሶስት ነው የምታደርጉት ማለት ነው። ልክ አዲስ ስትጀምሩ እንደዛው ተመሳሳይ ማለት ነው። 1 2 3 ከዛ አሁን ቀጥታ ማዕዘን ነው የምናወጣው። አንድ ዲዛይን አንድ ማዕዘን፣ አንድ ዲዛይን አንድ ማዕዘን እያልን እንሄዳለን ማለት ነው። ከዛ ልክ ይመጣልናል ማለት ነው። 1 2 ከዛ ዲዛይኑ ላይ መሃል ላይ 2 ሰንሰል እንሰራና አሁንም ድጋሜ እዛው ቦታ ላይ 2 ጊዜ እንጠልፋለን ማለት ነው። 1 2 ከዛ እናሾልካለን። ይሄን ካደረግን በኋላ ማዕዘኑ በዚህ መንገድ 1 2 3 አሁንም 3 ሰንሰል እንሰራለን። ይሄ ማዕዘን አይቀየርም። በቃ እስከ መጨረሻው ራሱ እንደዚህ እያለ ነው የሚዘልቀው ማለት ነው። አትቀይሩም። 3 ሰንሰል ከሰራን በኋላ አሁንም መልሰን እዚች ጋር 10 ጠልፈናል። እዚች 10 ጠለፍንባት ላይ አሁንም ድጋሜ 10 እንጠልፋለን ማለት ነው። 10 እንጠልፋለን። 10 አንድዮሽ ተመሳሳይ ማለት ነው። አሁን አንቀንስም። የምንቀንሰው አራተኛው ዙር ላይ ስንደርስ ነው። ያን ጊዜ ደግሞ አሳያችኋለሁ እንዴት እንደምቀንሱ ማለት ነው። አሁንም ከውጭ ነው የምትጠልፉት። አናናስ ስትሰሩ ከውስጥ እንዳትጠልፉ፣ ከውጭ ነው የምትጠልፉት። ማሰሬቱ ከላይ ይሆንላችኋል፣ ጥልፉ ደግሞ ከታች ይሆናል ማለት ነው። ልክ የፀጉር አሰራር ዲዛይን እንትን አጠላለፍ ነው የሚያመጣላችሁ ማለት ነው። 3 4 5 እዚች 10ዋ ላይ አንድዮሽ 10 ጊዜ እንጠልፋለን ማለት ነው። ተመሳሳይ እንደሆነልን ማለት ነው። አሁን አንቀንስም፣ ገና አላደገም። ሲያድግ ነው የምንቀንሰው። ልክ 10 10 3 ጊዜ ከሰፋን በኋላ አራተኛው ላይ እንቀንሳለን። ስንቀንስ ተወዲያ አንድ ተወዲያ አንድ ከዛ ስንት ሆነ? 8 ይሆናል ማለት ነው። እንደዛ እያላችሁ ትቀንሱታላችሁ ማለት ነው። እሺ ይሄው እንደዚህ ሰራሁ ማለት ነው። 1 2 3 4 5 6 7 8 9 10 10 አሁን ደግሞ ቀጥታ ምንድን እንሄዳለን? ዲዛይን ላይ ነው የምንሄደው ማለት ነው። አንድ ዲዛይን አንድ ደግሞ እንትን ማዕዘን፣ የማዕዘን መውጫው 1 2 3 ሰንሰል ከሰራን በኋላ ቀጥታ እዚች ጋር እንሄድና ማዕዘን እናወጣለን ማለት ነው። ማዕዘኗ ይቺ ነች። እዚች ውስጥ 1 2 ሁለት ጊዜ ከጠለፍን በኋላ አንድ ሰንሰል 2 ሰንሰል እንሰራና ድጋሜ እዛችሁ ቦታ ላይ 2 ጊዜ እንጠልፋለን። ያ ማለት ማዕዘን ለማውጣት ማለት ነው። ከዛ እንደዚህ አሁን አወጣን ማዕዘኗን በዚች መልኩ። አሁን ቀጥታ 3 ሰንሰል 1 2 3 ሰንሰል ቀጥታ አሁንም እዛው ጋር 10 የጠለፍነው አለ ቅድም፣ እሱ ላይ ከውጭ በኩል 10 ጊዜ እንጠልፋለን ማለት ነው። 10 ተመሳሳይ 10 እንጠልፍ እየጠለፍን እንሄዳለን ማለት ነው። ከውስጥ እንዳትጠልፉ፣ ስትጠልፉ ከውጭ ስትጠልፉ ጥልፉ ከውስጥ ይሆናል፣ ስፌቱ ደግሞ ከላይ ይሆንላችኋል ማለት ነው። 1 2 3 4 የአናናስ ስሬት ለረከቦትም መስራት ትችላላችሁ። ለቡፌ ደግሞ ጌጥ ከፈለጋችሁ በ3 ማዕዘን አድርጋችሁ መስራት ትችላላችሁ። ለቀጣው ሰራላችኋለሁ የአናናስ ማለት ነው። ለረከቦት ደግሞ በ4 ማዕዘን ሰንሰሉን ከሰራችሁ በኋላ ዲዛይኑን እንደዚሁ ተመሳሳይ ማውጣት ትችላላችሁ። እንዲሁም ለትሪ ለሁሉም ዲዛይኑን እያወጣችሁ በዚሁ መልኩ መስራት ትችላላችሁ። ለረከቦት አሁን በጣም ነው የሚያምረው። በተለይ በተለያየ ከለር ከሰራችሁት ያምራል ማለት ነው። እንዲሁም ለእንትን ለሞሰብ ጌጥም እንደዚሁ ለሞሰብ ወርቅ እሱም ይሆናችኋል።